የመራሕያን አገልግሎት ማለት የመራሕያን ጥቅም ማለት ነው። እንግዲህ 10ሩ መራሕያን ብለን ያየናቸው 10 ናቸው። እነሱም ውእቱ፣ ይእቲ፣ ውእቶሙ፣ ውእቶን፣ አንተ፣ አንቲ፣ አንትሙ፣ አንትን፣ አነ፣ ንሕነ እነዚህ ናቸው። እነዚህ 10ሩ መራሕያን በአንድ አረፍተ ነገር ውስጥ ወይም ደግሞ እነዚህ 10ሩ መራሕያን ለምን ለምን አገልግሎት ይውላሉ የሚለውን ነው በአጠቃላይ የምንመለከተው። ከነዚህ ውስጥ በዛሬ የምናየው ጊዜ የሚበቃን ከሆነ መራሕያን ተውላጠ ስም በመሆን ያገለግላሉ። ሁለተኛ ደግሞ ነባር አንቀጽ በመሆን ያገለግላሉ። እነዚህ በዛሬ ክፍለ ትምህርታችን የምንመለከት ይሆናል ማለት ነው። እንግዲህ መጀመሪያ ተውላጠ ስም ማለት ምን ማለት ነው የሚለውን እንመልከት። ተውላጠ ስም ማለት የስም ምትክ ማለት ነው። በስም ቦታ በመግባት ባለቤት በመሆን የሚያገለግለን። ተውላጥ ማለት ምትክ ወይም ልዋጭ ማለት ነው። ስለዚህ በስም ቦታ በመግባት ባለቤት በመሆን የሚያገለግለን ወይም ስምን የሚተካልን መራሒ ተውላጠ ስም ይባላል ማለት ነው። ለምሳሌ አቤል አንበበ መጽሐፈ ብንል የአማርኛ ትርጉሙ አቤል መጽሐፍን አነበበ ማለት ነው። አቤል በሚለው ስም ላይ ከ10ሩ መራሕያን አንዱን በመጠቀም እንደ ተውላጠ ስም ያገለግለናል ማለት ነው። ነገር ግን 10ሩ መራሕያን ሁሉ በአቤል ቦታ ይገባሉ ማለት አይደለም። አቤል አንበበ መጽሐፈ፣ አቤል መጽሐፍን አነበበ። ማን አነበበ ብለን ስንጠይቅ እዚሁ ላይ አቤል የሚል መልስ እናገኛለን። ነገር ግን አንበበ አነበበ ማን ብለን ብንጠይቅ ግሱን ብቻ ይዘን ስሙን ብንተወውና አቤል የሚለውን ብንተወው አነበበ ማን አነበበ ብለን ስንጠይቅ እሱ የሚል መልስ እናገኛለን። እሱ የሚለው ደግሞ መራሒ ውእቱ እንደሆነ እናውቃለን። ስለዚህ ውእቱ አንበበ መጽሐፈ ስንል እሱ መጽሐፍን አነበበ እንላለን ማለት ነው። በውእቱ ቦታ ወይም ደግሞ አቤል በሚለው ስም ቦታ የገባ ማን ነው? ውእቱ የሚለው መራሒ ነው ማለት። ስለዚህ በዚህ መልኩ 10ሩ መራሕያን ተውላጠ ስም ወይም የስም ምትክ በመሆን ያገለግላሉ ማለት ነው። እንግዲህ ባለቤት ማለት ምን ማለት ነው የሚለውን ስንመለከት ድርጊቱን የፈጸመው አካል ማለት ነው። አቤል አንበበ መጽሐፈ፣ አቤል መጽሐፍን አነበበ። መጽሐፍን ማንበብ ወይም መጽሐፍን ያነበበው ማን ነው? ይህንን ድርጊት መጽሐፍን የማንበብ ድርጊት የፈጸመው ማን ነው ብለን ስንጠይቅ ውእቱ ወይም አበበ የሚል መልስ እናገኛለን ማለት ነው። ስለዚህ አበበ ወይም ውእቱ የሚለው ምንድን ነው? የአረፍተ ነገሩ ባለቤት ወይም ድርጊቱን የፈጸመው አካል ነው ማለት ነው። ማሰሪያ አንቀጽ የምንለው ደግሞ የተፈጸመው ድርጊትን የተፈጸመውን ድርጊት የሚገልጽልን። አሁን እዚህ ላይ መጽሐፍ ስለመነበቡ ነው የሚገልጽልን። ስለዚህ አንበበ አነበበ የሚለው ምንድነው? ድርጊት ነው ማለት ነው። ይህ ደግሞ ማሰሪያ አንቀጽ ይባላል ማለት ነው። መጽሐፍ ማለት ነው። መጽሐፈ ሲሆን ደግሞ ተሳቢ ይሆናል ማለት ነው። ባለፈው ክፍለ ትምህርታችን ስለ ተሳቢ ስላየን ማለት መጽሐፍ በሳድስ የሚጨርስ ስም ወደ ግዕዝ ፊደል በመቀየር ተሳቢ እንደሚሆን ተመልክተን ነበር ማለት ነው። ስለዚህ የዚህ አረፍተ ነገር አቤል አንበበ መጽሐፈ በሚለው ላይ አቤል የአረፍተ ነገሩ ባለቤት፣ አንበበ አነበበ ማሰሪያ አንቀጽ፣ መጽሐፈ መጻፊ መጽሐፍን፣ መጽሐፈ የሚለው ደግሞ ምንድነው? ተሳቢ በማለት እንገልጻለን ማለት ነው። ውእቱ የሚለውንም በዚህ መልኩ መግለጽ ይቻላል። እሱም ውእቱ የአረፍተ ነገሩ ባለቤት፣ አንበበ አነበበ ማሰሪያ አንቀጽ፣ መጽሐፈ መጽሐፍን ተሳቢ በማለት መግለጽ እንችላለን ማለት ነው። 10ሩ መራሕያን ተውላጠ ስም በመሆን ሲያገለግሉ ወይም ተውላጠ ስም ሆኖ በሚያገለግሉበት ጊዜ ምን አይነት ትርጉም አላቸው የሚለውን ስንመለከት ከዚህ በፊት ያየነው ትርጉም ነው ያላቸው። ውእቱ ስንል እሱ ማለት ነው። ነገር ግን የተለየ ትርጉም የሚኖራቸው መቼ ነው? ነባር አንቀጽ ሲሆኑ ማለት ነው። ወይም የመሆን ግስ ይባላል። በእንግሊዘኛው ደግሞ ቨርብ ቱ ቢ የምንላቸው ማለት ነው። ኢዝ፣ አም፣ አር የምንላቸው በሱ መልኩ ሲሆን ውእቱ የሚለው ሌላ ትርጉም አለው። ስለዚህ እነዚህ 10ሩ መራሕያን ተውላጠ ስም ሲሆኑ ትርጉማቸው እንዴት ነው? እነዚህ 10ሩ መራሕያን ነባር አንቀጽ ወይም የመሆን ግስ በመሆን ሲያገለግሉ ትርጉማቸው ምን አይነት ትርጉም ነው ያላቸው የሚለውን ለይተን ካወቅ በጣም ቀላል ነው የሚሆነው ማለት ነው። ውእቱ የሚለው ተውላጠ ስም ወይም
የስም ተለዋጭ በመሆን ሲያገለግል እሱ ተብሎ ይተረጉማል። መጀመሪያ ምሳሌ ላይ እንዳየነው ውእቱ አንበበ መጽሐፈ ስንል እሱ መጽሐፍን አነበበ። ስለዚህ ውእቱ የሚለው እሱ ተብሎ ይተረጎማል ማለት ነው። ይእቲ እሷ፣ ውእቶሙ እነሱ ብዙ ወንዶች፣ ውእቶን እነሱ ብዙ ሴቶች፣ አንተ አንተ ማለት የአማርኛ ትርጉም አንተ ማለት ነው። አንቲ አንቲ ማለት ደግሞ የአማርኛ ትርጉሙ አንቺ ማለት ነው። አንትሙ አንትሙ ማለት ደግሞ የአማርኛ ትርጉሙ እናንተ ማለት ነው። እናንተ ስንል ግን ብዙ ወንዶችን ማለት ነው። አንትን ስንል አንትን ማለት እናንተ ማለት ነው የአማርኛ ትርጉሙ፣ ግን ብዙ ሴቶችን ይገልጻል ማለት ነው። አነ እኔ፣ ንህነ እኛ። ስለዚህ በግዕዝ ቋንቋ ላይ ስንጠቀም ብዙ ወንዶችን ለብቻ ይገልጽልናል፣ ብዙ ሴቶችንም ለየብቻ። ያ ማለት የቅርብ ወንዶች ሲሆኑና የሩቅ ወንዶች ሲሆኑም ለየብቻ፣ ሴቶችንም እንደዚሁ። ያ ማለት የቅርብ ወንዶችን እና ሴቶችን ለየብቻ ይገልጽልናል፣ የሩቅ ወንዶችና ሴቶችንም ለየብቻ ይገልጽልናል ማለት ነው። አማርኛው ግን አይገልጽልንም ማለት ነው። ለምሳሌ እነሱ ስንል ወንዶችን ይሁን ሴቶችን ይሁን የአማርኛ ቋንቋ አይገልጽልንም ማለት ነው። በግዕዝ ግን ውእቶሙ ስንል ብዙ ወንዶችን እንደሆነ ይገልጽልናል። ውእቶን ስንል ደግሞ ሴቶች እንደሆነ ይገልጻል ማለት ነው። አንትሙ ስንል ወንዶች እንደሆነ ይገልጻል። አንትን ስንል ደግሞ ሴቶች እንደሆነ ይገልጻል። የአማርኛ ቋንቋ ከእንግሊዝኛው የተሻለ ነው። ለምሳሌ አንተ ሲል እንግሊዝኛው ደግሞ ዩ ይላል። አንቲ ሲል ዩ ይላል። ከዚህ ደግሞ አማርኛው በደንብ የተሻለ ነው። ከአማርኛው ደግሞ የግዕዙ በደንብ አድርጎ ብዙ ወንዶችን፣ ብዙ ሴቶችን፣ የቅርቦችንም የሩቆችንም ይለይልናል ማለት ነው። ስለዚህ በዚህ መልኩ ተውላጠ ስም በመሆን ሲያገለግሉ ይፈታሉ ማለት ነው። ይህንን ከያዝ በምሳሌ እስኪ እንመልከተው። አንደኛ ምሳሌ ዳዊት ሰትየ ማየ። ዳዊት የሚለው ምንድነው? ስም ነው። ሰትየ ሰትየ ማለት ደግሞ ጠጣ ማለት ነው። ምንድነው? ግስ ነው። ዳዊት ሰትየ ማየ፣ ዳዊት ውሃን ጠጣ ማለት ነው። ሰትየ በሚለው ላይ ላስምርበትና እሺ፣ ዳዊት ሰትየ ማየ። አሁን የፈለግነው ምንድነው? ዳዊት በሚለው ስም ቦታ ላይ አንድ መራሄ ተጠቅመን ተውላጠ ስም እንዴት ይሆናል ወይም ተውላጠ ስም በመሆን መራሄያ እንዴት ያገለግላሉ የሚለው ነው የምንመለከተው። ይህንን ለማወቅ ደግሞ መጀመሪያ የአረፍተ ነገሩን ማሰሪያ አንቀጽ ወይም ግሱን ማወቅ አለብን ማለት ነው። ዳዊት ሰትየ ማየ፣ ዳዊት ውሃን ጠጣ። ስለዚህ ግሱ ሰትየ ጠጣ የሚለው ነው ማለት ነው። ማን ጠጣ ብለን ስንጠይቅ በዚህ አረፍተ ነገር ላይ ዳዊት የሚል መልስ እናገኛለን። ውሃን የጠጣ ማን ነው ብለን ስንጠይቅ ዳዊት የሚል መልስ እናገኛለን። ስለዚህ ዳዊት የሚለው ምንድነው? የአረፍተ ነገሩ ባለቤት ይባላል። ሰትየ ጠጣ፣ ሰትየ የሚለው ደግሞ ምንድነው? ማሰሪያ አንቀጽ። ማየ ውሃን የሚለው ደግሞ ተሳቢ ይሆናል። ነገር ግን አሁን የፈለግነው ዳዊት በሚለው ቦታ ላይ መራሂ መጠቀም ስለፈለግ ሰትየ ጠጣ የሚለውን ግስ እንይዝና ዳዊት የሚለውን ስም ትተን ማን ጠጣ ብለን ስንጠይቅ እሱ የሚል መልስ እናገኛለን ማለት ነው። ስለዚህ እሱ ማለት ደግሞ በግዕዝ ውእቱ ማለት እንደሆነ ተመልክተናል። ስለዚህ ውእቱ ሰትየ ማየ፣ እሱ ውሃን ጠጣ ማለት እንችላለን ማለት ነው። በዚህ የአረፍተ ነገር አቀማመጥ ደግሞ ውእቱ የሚለው የአረፍተ ነገሩ ባለቤት ይሆናል ማለት ነው። ወይም ዳዊት በሚለው ስም ላይ የተተካ ነው። የስም ምትክ በመሆን ያገለገለን መራሂ ውእቱ የሚለው ነው ማለት ነው። በመጀመሪያው ላይ ዳዊት ሰትየ ማየ፣ ዳዊት ውሃን ጠጣ። የአረፍተ ነገሩ ባለቤት ማን ነው ከተባል ዳዊት እንላለን በመጀመሪያው ላይ። ሁለተኛው ላይ ከሆነ ደግሞ ውእቱ ሰትየ ማየ፣ እሱ ውሃን ጠጣ። ማን ጠጣ ብለን ስንጠይቅ ውእቱ የሚል መልስ እናገኛለን። ውእቱ የሚለው ምንድነው? የአረፍተ ነገሩ ባለቤት ማለት ነው። ነገር ግን ውእቱ በሚለው ቦታ ላይ ይእቲ የሚለው መራሂ መጠቀም አንችልም። ወይም ከውእቱ ውጪ ሌሎችን ቀሪዎችን 9ኙን መራሂያን መጠቀም አንችልም ማለት ነው። ምክንያቱም
ይእቲ ሰትየ ማየ ብንል እሷ ውሃን ጠጣ አይባልም። በሰዋሰው ስህተት ነው ማለት ነው፣ ጸያፍ ነው። ወይም እነሱ ውሃን ጠጣ አንልም። ምክንያቱም ጠጣ እነሱ ብለን ከዛ አንተ እሱ እያልን ነው ማለት ነው። ወይም ይሄን ለማስተካከል ውእቶሙ ሰትዩ ማየ ቢሆን እነሱ ውሃን ጠጡ ማለት እንችላለን። ነገር ግን እሱ ውሃን ጠጡ አይባልም፣ እሷ ውሃን ጠጡ አይባልም። እነሱ ውሃን ጠጡ ማለት እንችላለን። አሁንም እዚህ ላይ የወንድና የሴት መለየት አለብን ማለት ነው። ለምሳሌ ስማቸው ሴቶች ከሆኑ ያ ማለት ለምሳሌ ሃናና አገሬ ከሆኑ ሃና ወአገሬ ሰትዩ ማየ ብል ልክ አይደለሁም ማለት ነው። ምክንያቱም ሃና እና አገሬ ነው ያልኩኝ ሴቶች ናቸው። ሰትዩ ማለት ደግሞ ጠጡ ማለት ነው። ጠጡ ስንል ደግሞ ወንዶችን እየገለጽን ነው ማለት ነው። በሴት አንቀጽ ጀመርን፣ ከዛ ደግሞ ግሱ ደግሞ የወንዶች ሆነ። ይህንን ለማስታረቅ ለማስተካከል ሃና ወአገሬ ሰትያ ማየ እንላለን። ሃናና አገሬ ውሃን ጠጡ ማለት ይቻላል። ወይም በወንድ መግለጽ ከፈለግን ደግሞ ሀብታሙ ወአቻሜለህ ሰትዩ ማየ፣ ሀብታሙና አቻሜለህ ውሃን ጠጡ በማለት ማስተካከል እንችላለን ማለት ነው። እሺ ሌሎች የዚህን አሁን ያወራነውን ማብራሪያ ነው መመልከት እንችላለን። ውእቱ ሰትየ ማየ ስንል እሱ ውሃን ጠጣ ማለት ነው። ባለቤቱ ማን ነው ከተባልን ውእቱ እንላለን፣ እሱ። ማሰሪያ አንቀጽ ደግሞ ሰትየ ጠጣ፣ ተሳቢው ደግሞ ማየ ውሃን ይሆናል ማለት ነው። ባለቤቱን ግን በሌሎች መራሕያን መቀየር አይቻልም። ምክንያቱ ደግሞ ምንድነው? ግሱ ጠጣ ስለሚል ሰትየ ስለሚል ይእቲ ሰትየ ማየ፣ አንተ ሰትየ ማየ፣ ውእቶሙ ሰትየ ማየ አይባልም፣ ጸያፍ ነው። ምክንያቱም ይእቲ ብለን ሰትየት እንላለን እንጂ እሷ ጠጣች እንላለን እንጂ እሷ ጠጣ። አንተ ሰተይከ ማየ፣ አንተ ውሃን ጠጣህ እንላለን እንጂ አንተ ሰትየ ማየ፣ አንተ ውሃን ጠጣ እንልም። ምንልበት በአማርኛው አለ፣ ነገር ግን እዚህ ላይ አሁን ልክ አይደለም። አንተ ውሃን ጠጣ ብለን የምናዝዝበት የትእዛዝ አለ። ነገር ግን ሰትየ ማለት ጠጣ፣ ማነው የጠጣ ብለን ስንጠይቅ እዚህ ላይ እሱ የሚል መልስ ነው ስለምናገኝ ግዕዙ ላይ። ነገር ግን አንተ ውሃን ጠጣ የምንልበት ሁኔታ አለ አማርኛው ላይ። ግን ይሄኛውን ወደ አማርኛ ቀጥታ ስንወስደው ሰትየ የሚለው ጠጣ፣ ማነው የጠጣ እሱ የሚል መልስ ስለሚሰጠን ማለት ነው። ውእቶሙ ሰትየ ማየ፣ እነሱ ውሃን ጠጣ ይላል። ሰትየ ጠጣ ስለሆነ ይህም ልክ አይደለም ማለት ነው። ይህንን አሁን እስካሁን እነዚህን ያየናቸውን አንተ ሰትየ ማየ፣ ውእቶሙ ሰትየ ማየ፣ ይእቲ ሰትየ ማየ የሚለውን ማስተካከል ብንፈልግ አንደኛ ይእቲ የሚለውን በሌላ መራሂ መቀየር ነው። እሱም ውእቱ ሰትየ ማየ ብለን ማስተካከል እንችላለን። ወይም ይእቲ የሚለው መራሂ እንዳለ ይሆንና ሰትየ የሚለውን ግስ በይእቲ መራሂ ማርባት ነው። ስለዚህ ሰትየ የሚለው በይእቲ መራሂ ሲረባ ደግሞ ይእቲ ሰትየት ማየ፣ እሷ ውሃን ጠጣች እንላለን። አንተ ሰትየ ማየ ይላል። ይህንንም አንተ የሚለውን ውእቱ አድርገን ውእቱ ሰትየ ማየ ማለት ይቻላል። ወይም አንተ ካልን በኋላ ሰትየ የሚለውን ግስ በአንተ መራሂ ማርባት ነው። ስለዚህ አንተ ውሃን ጠጣህ ማለት ብንፈልግ ሰትየ የሚለው ግስ በአንተ መራሂ ሲረባ ምን ይሆናል? እስኪ እናንተ ንገሩኝ። ሰተይከ። በጣም ጥሩ። አንተ ሰተይከ ማየ ማለት እንችላለን። ውእቶሙ ሰትየ ማየ ይላል። ይህንንም ውእቶሙ የሚለውን ውእቱ ሰትየ ማየ በማለት ማስተካከል ይቻላል። ወይም ውእቶሙ ካልን በኋላ ሰትየ የሚለውን ግስ በውእቶሙ መራሂ በማርባት ማስተካከል እንችላለን። ስለዚህ እነሱ ውሃን ጠጡ ማለት ብንፈልግ በግዕዙ ምን እንላለን? ሰትየ የሚለውን በውእቶሙ ማርባት ማለት ምን ይሆናል? ሰተይከሙ። ውእቶሙ
ሰተይክሙ ሳይሆን ውእቶሙ ሰትዩ ማየ እንላለን። አንትሙ ቢሆን ኑሮ አንትሙ ሰተይክሙ ማየ እንላለን። በጣም ጥሩ። እሺ ወይም በሴቶች እዚህ ላይ አንድ ልጨምርና እሱን ትሰራላችሁ። አንትን ልበለው። አንትን ሰትዩ ማየ ማለት ይቻላል አይቻልም? አይቻልም። አይቻልም። ምክንያት እስኪ ንገረኝ። ምክንያቱም ሰትዩ ለወንዶች ነው። አንትን ብለን ሰተይክን ነው እንጂ ሰትዩ አንልም። ጥሩ። እዚህ ላይ አሁን አንትን ማለት እናንተ ማለት ነው፣ ሴቶችን ነው የሚገልጸው። ሰትዩ ማለት ደግሞ ጠጡ ወንዶችን ነው የሚገልጸው። ስለዚህ አይሆንም ማለት ነው። እሺ በደንብ ግልጽ እንዲሆንላችሁ አንትን ሰትያ ማየ ማለትስ እንችላለን? ለምን አይቻልም? አስተካክሉት እስቲ። ሰትያ በጣም ጥሩ። ሰትያ የሚለው እናንተ ሳይሆን እናንተ የሚለውን ሳይሆን የሚገልጽ እነሱ ሲል ደግሞ ሴቶችን ነው የሚገልጸው። ስለዚህ የቅርብና የሩቅ መራሂ መደባለቅ ወይም ደግሞ አለመስማማት አለ ማለት ነው። አንትን ማለት እናንተ፣ ከዛ እናንተ ውሃን ሰትያ ጠጡ ነው የሚለው። ስለዚህ እናንተ ብሎ እነሱ እያለ ነው ማለት ነው። ስለዚህ የኛውን ስናስተካክለው አንትን እንልና አንትን ሰተይክን አንትን ሰተይክን ማየ እንላለን። እናንተ ውሃን ጠጣችሁ በማለት መግለጽ እንችላለን ማለት ነው። እሺ ሁለተኛው ምሳሌ ኤልሳቤጥ ሆረት ሀበ ቤተ ትምህርት። ኤልሳቤጥ ወደ ትምህርት ቤት ሄደች ማለት ነው። ስለዚህ ኤልሳቤጥ በሚለው ስም ላይ ማን ይገባል የሚለውን ነው የምንመለከት። ስለዚህ ማን ይገባል እስኪ ንገሩኝ እናንተ። ኤልሳቤጥ በሚለው ስም ላይ መራሂ የሚገባው ተውላጠ ስም ማን ነው? ይእቲ። በጣም ጥሩ ይእቲ። ለምን ውእቱ አልሆነም? አረፍተ ነገሩ የሴት ስም ነው። አረፍተ ነገሩ የሚገልጸው ስለ አንዲት ሴት ስለሆነ ማለት ነው። እሱም ሆረት ሄደች ይላል። ማን? እሷ እንላለን እንጂ እሱ ሄደች፣ እነሱ ሄደች አንልም። እነሱ ሄዱ ማለት ከፈለግን ውእቶሙ ሆሩ ለወንዶች ከሆነ፣ ለሴቶች ከሆነ ደግሞ ውእቶን ሆራ እነሱ ሄዱ እንላለን ማለት ነው። በዚህ መልኩ መግለጽ እንችላለን ማለት ነው። እሺ ይሄኛውን እናንተ ትገልጹልኛላችሁ ማለት ነው። ወይም ይሄን አብረን እንስራና እናንተ መልሱን መጨረሻ ትነግሩኛላችሁ ማለት ነው። አቤል ወዮሐንስ ሰትዩ ሀሊበ። አቤል ወዮሐንስ ሰትዩ ሀሊበ። ሀሊበ ማለት ወተትን ማለት ነው። ሰትዩ ጠጡ። አቤል ወዮሐንስ ወ ማለት እና ማለት ነው። ወ በጣም ብዙ ትርጉም አለው። ነገር ግን ለዛሬ እና የሚለውን እንመልከትና ሌሎችን በሌላ ጊዜ እንመለከታለን። አቤልና ዮሐንስ ወተትን ጠጡ ይላል። አቤል ወዮሐንስ የሚለው የወንዶች ስም ነው። ስለዚህ በዚህ ስም ላይ የሚገባው መራሂ ማን ነው የሚለውን ነው የምንመለከተው። ሰትዩ ጠጡ። እነማን ናቸው የጠጡ ስንል እነሱ እንላለን ማለት ነው። ስለዚህ እነሱ ወተትን ጠጡ ብለን እንመልሳለን ማለት ነው። እዚህ ላይ ሀሊበ ልበለው። ስለዚህ ውእቶሙ ሀሊበ ሰትዩ ማለትም ይቻላል። ወይም ውእቶሙ ሰትዩ ሀሊበ እነሱ ወተትን ጠጡ ማለት እንችላለን ማለት ነው። ውሃም ከሆነ
ውእቶሙ ሰትዩ ማየ እነሱ ውሃን ጠጡ ማለትም መግለጽ እንችላለን ማለት ነው። እሺ ትርሲት ወሳምራዊት ሰትያ ማየ ይላል። ትርሲትና ሳምራዊት ውሃን ጠጡ ይላል። በዚህ ቦታ የሚገባው ትርሲትና ሳምራዊት በሚለው ስም ላይ የሚገባው መራሂ ማን ነው? ውእቶን ይሆናል ማለት ነው። ለምን ውእቶሙ አይሆንም? የሴት አንቀጽ ስለሆነ ግሱ ሰትያ የሚለው በጣም ጥሩ ልክ ናቸው። ሰትያ የሚለው ግስ የሚያመለክተን ሴቶችን ስለሆነ ስለዚህ ሴቶች ከሆኑ ደግሞ በሴቶች መገለጽ አለበት ማለት ነው። ስለዚህ ውእቶን ሰትያ ማየ እንላለን ማለት ነው። ውእቶን ሰትያ ማየ ማለትም ይቻላል። በተጨማሪ ደግሞ ስሙ ማን ለምሳሌ ስማቸውን የምናውቅ ከሆነ እኔ አሁን ውእቶን ሰትያ ማየ ብል እኔ ጋር ማንና ማን እንዳሉ የምታውቁ ከሆነ ወደ ስማቸውንም መጻፍ ይቻላል ማለት ነው። ለምሳሌ ውእቱ ሰትየ ማየ ብል እሱ ውሃን ጠጣ ማለት ነው። ነገር ግን ውእቱ በሚለው ላይ ስም አስገቡ ብዬ ብናገር ስም ማስገባት ትችላላችሁ። የምታስገቡት ስም ግን ተመሳሳይ ላይሆን ይችላል። የኔን ስም አስገቡ ካልኳችሁ የኔን ስም ታስገባላችሁ፣ ወይም የገሌን ስም አስገቡ ከተባላችሁ ውእቱ በሚለው ቦታ ላይ እናጠፋና ይሄንን አቤል ልንል እንችላለን። አንድ ሰው አቤል ሊል ይችላል፣ አንዱ ዮሐንስ ሊል ይችላል፣ አንዱ ዮናስ ሊል ይችላል፣ የተለያየ ስም ሊሆን ይችላል። ስለዚህ አቤል ሰትየ ማየ ማለት ይቻላል ማለት ነው። በተውላጠ ስም ወይም ደግሞ መራሂን አንድ መራሂ በመጠቀም የተሰራን ወደ ስምም መቀየር ይቻላል ማለት ነው። ነገር ግን በዋናነት ዛሬ ያየን ያለ ነው የመራሂያን አገልግሎት ስለሆነ እነሱን እንመለከታለን ማለት ነው። በዚህ መልኩ በአስሩም መስራት እንችላለን ማለት ነው። ለምሳሌ እዚህ ላይ ሳምራዊት ነበረት ላይ ለመንበር ሳምራዊት ወንበር ላይ ተቀመጠች ይላል። በዚህ ቦታ ላይ የሚገባው መራሂ ማን ነው? ሳምራዊት በሚለው ላይ የሚገባው መራሂ ማን ነው? ለምን የሚለውንም ከነ ምክንያቱ እስኪ በደንብ የሚያስረዳኝ ማን ነው? የኤቲ ነው የሚገባው። ምክንያቱም ነበረት ካለ ተቀመጠች ስለሚል ማለት ነው። በጣም ጥሩ ልክ ነው። እዚህ ላይ የሚገባው መራሂ የኤቲ ነው። ምክንያቱ ደግሞ ግሱ ነበረት ተቀመጠች ስለሚል ማለት ነው። የኤቲ ነበረት ላይ ለመንበር እንላለን። እሷ ወንበር ላይ ተቀመጠች ማለት ይቻላል ማለት ነው። እሺ ሳምራዊት ወትርሲት ነበሩ ላይ ለመንበር ይላል። ይህንን እስኪ የሚሰራልኝ አንደኛ ልክ ነው ወይ? ሁለተኛ መራሂያንን ስንጠቀም ምን ብለን እንጠቀማለን? የትኛውን መራሂ እንጠቀማለን የሚለውን እስኪ የሚነግረኝ ማን ነው? ሌሎቻችሁም ተሳተፉ። ውእቱን ነበሩ ለመንበር ነው የሚሆነው። አረፍተ ነገሩ መጀመሪያ ትክክል ነው። እሺ መልካም ፍቅር አረፍተ ግሱ ለወንድ አንቀጽ ነው፣ ግን የተቀመጠው ደግሞ የሴት አንቀጽ ስለሆነ ለሴት አንቀጽ ነበራ ነው የምንለው። በጣም ጥሩ ፍቅርተ ምን ትያለሽ? ልክ አይደለም አረፍተ ነገሩ እያሉ ነው። ነበራ ነው መሆን ያለበት። ነበሩ ሲሆን ወደ ግዕዝ ወደ ከአፍ ፊደል ነው የምንቀይረው የግዕዙን መጨረሻ ፊደል። አሁን ግን ሁለቱ ውእቶን ስለሆኑ ወደ እሺ ጥሩ እየሄድሽ ነበረ። ጥሩ ነው። አሁን ተረድተሻል። ስለዚህ ነበሩ ተቀመጡ። እነማን? እነሱ ስንል ወንዶች ናቸው ሴቶች? ወንዶች ናቸው። ስለዚህ ሳምራዊት ወትርሲት የሚለው በወንድ ስም መቀየር አለበት አንደኛ፣ ወይም ነበሩ የሚለው ወደ ሴት አንቀጽ መቀየር አለበት ማለት ነው። ስለዚህ ይሄኛውን ራ ፊደል ስናደርገው ራብ ስናደርገው ሳምራዊት ወትርሲት ነበራ ላይ ለመንበር፣ ሳምራዊትና ትርሲት ወንበር ላይ
ተቀመጡ እንላለን ማለት ነው። ለዚህ የምንጠቀመው መራሂ ደግሞ ማን ነው? እንደ ተውላጠ ስም የሚያገለግለን ማለት ነው። ውእቶን ነበራ ላዕለ መንበር እነሱ ወንበር ላይ ተቀመጡ እንላለን ማለት ነው። እሺ ሌላኛው ትርሲት ጸሐፈት ጦማረ ይላል። ጦማረ ማለት ደብዳቤን እንደማለት ነው፣ ወይም መልእክት ብለን መልእክትን ማለትም እንችላለን። ጸሐፈት ማለት ጻፈች ማለት ነው። እንግዲህ ከዚህ በፊት በነበረው ጻፈች ይባላል። አሁን ደግሞ ያው ቋንቋ እንትን እያለ ሲመጣ ጻፈች እንላለን ማለት ነው። ስለዚህ ትርሲት ጸሐፈት ጦማረ፣ ትርሲት ደብዳቤን ጻፈች የሚል ትርጉም አለው። ስለዚህ አንተ ጸሐፈት ጦማረ ማለት እንችላለን አይደል? ይሄን የሚመልስልኝ ቤዛዊት። ቤዛዊት። አቤት መምህር። እሺ ትርሲት ጸሐፈት ጦማረ የሚል አለ እንደ አረፍተ ነገር። በዚህ ቦታ ላይ ትርፊት በሚለው ስም ላይ አንተ የሚለው መራሂ በመጠቀም አንተ የሚለው መራሂ ተውላጠ ስም የስም ምትክ በመሆን አገለገለን እንላለን። ግን ልክ ነው ወይስ አይደለም? አረ ልክ አይደለም። ጦማረም አንተን እዚህ ላይ ይሄ ስሙ የሴት ነው። አንተ ጸሐፈት፣ አረ ይሄ ትክክል አይደለም ይመስለኛል። ትፍሲት ጸሐፈት ጦመራ ነበር የሚሆነው። ያው እንደዛ ነው መሰለኝ። ጦመራም ለሴቶች ይሆናል፣ ለብዙ ሴቶች ይሆናል መሰለኝ ጦመራ። እሺ ይሄኛውን ቆይ ግሱ እየተምታታባችሁ ነው መሰለኝ፣ እናስተካክለው። ጦመረ ሲሆን ይሄ ነው ግስ ነው። እሺ ጦመረ ጻፈ ነው። ይሄ ደግሞ ማ ነው መካከል ላይ ያለው ጦማረ። ያ ማለት ጦማር የሚለው ጦማር ማለት ደብዳቤ ማለት ነው። ጦማር የሚለው ስም ነው። ር ፊደል ደግሞ ወደ አንደኛ ፊደል ስትቀየር ተሳቢ ይሆናል። ጦማረ ስንል መልእክትን ይሆናል ማለት ነው። ግራ እንዳያጋባችሁ ግን መልእክት ልበለው፣ መልእክትን እንዲሆንላችሁ። እሺ አሁን ትነግሪኛለሽ። ያው ግሱ ጦመረ የሚል ግስ ስላለ እሱ ግራ እያጋባችሁ ስለሆነ እኔ የቀየርኩት። ጦመረ ጻፈ የሚል ግስ አለ። እሺ አሁን ንገሪኝ ቤዛዊት። እሺ አንተ ጽሕፈት ጦመረ አይደለም፣ ይሄ ለሴት ነው የሚሆነው። አንቲ ጽሕፈት ጦመረ የሚለው ይሆናል። አንተ አይገባም ይመስለኛል ከተሳሳት ኩረሙ። እሺ አንቲ ይሆናል የሚል መልስ አለ። እሺ ሌላ እስካሁን ያልተሳተፈ አገሬ። እሺ አገሬ ማውራት የማትችይ ከሆነ ፈንታነሽ። እሺ ቀጥይ አገሬ። አንቲ ይእቲ ጸሐፈት ጦማረ። እሺ ይእቲ መሆን አለበት ብላናለች። ለምን አንተ አይሆንም? ትርሲት እሷ ስለሆነ። እሺ በጣም ጥሩ። ለሌላ ሰው የምናተረዳው ነገር ስለሆነ እኛ ጦማር ጻፈች ነው የምንለው። ለራሷ ቢሆን ጻፍች እንላለን። በጣም ጥሩ ልክ ነው። የምንጠቀመው ጸሐፈት የሚለው እሺ ቀጥል አቻመለ። ያው ጦማረ የሚለው ችግር የለውም፣ ምክንያቱም ጻፈችም ጻፈም ስለሚሆን ማለት ነው።
እሱ ሳይሆን እንትኑ ጸሐፈት ነው የሚለው። ጸሐፈት ደግሞ ለአንቲ ወይም ለሌሎቹ አይገባም፣ ለይእቲ ነው የሚገባው ማለት ነው። ስለዚህ ለይእቲ ስለሚገባ ትርሲት አንቲም ልትሆን ትችላለች፣ ይእቲም ልትሆን ትችላለች። ግን ግሱ ጸሐፈት ስለሚል ይእቲን ነው የምንጠቀመው ማለት ነው። በጣም ጥሩ ተመልሷል። ልክ ናችሁ ሁላችሁም። ቤዛዊት አንቲ የሚለው አይሆንም ማለት ነው። ለምንድን ነው ያልሆነ ከተባልን ደግሞ መጀመሪያ ላይ ጸሐፈ ማለት የአማርኛ ትርጉሙ ጻፈ ማለት ነው። ይህንን ደግሞ ከየት ነው የምናገኘው? መዝገበ ቃል ላይ የምናገኘው ግስ ነው። ከዛ ጸሐፈ በሚለው ግስ ላይ ጸሐፈ በሚለው ግስ ላይ መጨረሻ ላይ ይሄን እንዳለው ልተው ፊደል ስንጨምርበት ጸሐፈት ይሆናል። ይህም ማለት ግሱ በይእቲ መራሂ ረባ ማለት ነው። ስለዚህ አንድን ግስ በይእቲ መራሂ ማርባት ብንፈልግ ደግሞ የምናደርገው ከግሱ መጨረሻ ላይ ፊደል መጨመር እንደሆነ ተመልክተን ነበር። ስለዚህ ይህም ጸሐፈት የሚለው በይእቲ መራሂ የረባ ነው ማለት ነው። ጸሐፈት ማለት ደግሞ ጻፈች ማለት ነው። አንተ ጸሐፈት መልእክተ፣ አንተ መልእክትን ጻፈች አንልም። ምክንያቱም በወንድ አንቀጽ ጀመርን፣ ከዛ ደግሞ ሴት አለ። ወይ አንተ የሚለውን እንዳለ እንተወውና ጸሐፍከ አንተ ጸሐፍከ መልእክተ ማለት እንችላለን። አንተ መልእክትን ጻፍ። ወይም ጸሐፈት የሚለው እንዳለ ይሆንና አንተ የሚለውን አጥፍተን ምን እንላለን? ይእቲ ጸሐፈት መልእክተ እንላለን። እሷ መልእክትን ጻፈች። የተሰጠን ከላይ ያለው ግን ትርሲት ጸሐፈት መልእክተ ስለሚል ይህንን ቀይሩ ስለተባል በትርሲት ቦታ ወይም ትርሲት በሚለው ስም ላይ የሚገባው ይእቲ የሚለው መራሂ ነው ማለት ነው። ይእቲ ጸሐፈት መልእክተ በማለት እንገልጻለን ማለት ነው። ነገር ግን በዚህ ትርሲት በሚለው ቦታ ላይ ከይእቲ መራሂ ውጪ ሌሎች ቀሪዎቹ 9 መራሂያን አይገቡም ማለት ነው። ምክንያቱም ጸሐፈት ስለሚል ግሱ ማለት ነው። ግልጽ ሆኖላችኋል? ለኔ ግልጽ ነው። እሺ መልካም። ግልጽ ከሆነ በዚህ መልኩ ሌሎች ቀሪዎችን መራሂያንም መጠቀም እንችላለን ማለት ነው። ለምሳሌ ብዙ ሴቶች ካልን አይተናል፣ ውእቶን እንላለን። አንተ ጸሐፍከ ጦማረ ብንል አንተ መልእክትን ጻፍ። ወይም አበበ ጸሐፍከ መልእክተ ብንል አበበ መልእክትን ጻፍ ማለት ይሆናል ማለት ነው። እዚሁ ላይ ወይም አንድ ስላይድ ልጨምርና ማየት እንችላለን። አበበ ጸሐፍከ ጦማረ ብንል አበበ መልእክትን ጻፍ። ወይም አበበ ፈነውከ መልእክተ አበበ መልእክትን ላክ ማለት እንችላለን። ስለዚህ አበበ ፈነውከ መልእክተ፣ ፈነውከ የሚለውን ነው የምንመለከት። መጀመሪያ ላይ ግሱን ነው የምንይዘው። ግሱን እንይዝና ላክ ማን አንተ የሚል መልስ እናገኛለን። ከዛ ላክ ስለሚል ፈነውከ ላክ። ከዛ ማን ላክ የሚል ማንን ነው ብለን ስንጠይቅ አንተ እያለ ነው ማለት ነው። ስለዚህ አንተ ፈነውከ መልእክት እንላለን ማለት ነው። አንተ ፈነውከ መልእክተ በማለት መግለጽ እንችላለን። አሁን እዚህ ላይ አበበ ፈነውከ መልእክተ ውእቱ ማለት አንችልም ማለት ነው። ምክንያቱም ውእቱ የማይሆንበት ምክንያት ምንድነው? ውእቱ ብለን ውእቱ ፈነወ መልእክተ እሱ መልእክትን ላከ እንላለን እንጂ ውእቱ ፈነውከ መልእክተ
አንተ መልእክትን አንተ ሳይሆን ውእቱ ስለሚል እሱ መልእክትን ላክ አይባልም። ይኸው ፈነወ የሚለውን ባጠፈው ውእቱ ፈነወ ከመልእክተ ቀይ ከሚሆን በቀይረው ውእቱ ፈነወ ከመልእክተ አንተ ሳይሆን እሱ መልእክትን ላክ እሱ ብለን ከዛ አንተ የሚለውን አመጣ ነው ማለት ነው። ይህ ደግሞ የሰዋሰው ችግር አለበት፣ ጸያፍ ነው ማለት አይፈቀድም እንደዚህ እንድንጽፍ። ወይም በእንግሊዘኛው ግራማቲካሊ ልክ አይደለም እንደምንለው ማለት ነው። አንተ ፈነውከ መልእክተ አንተ መልእክትን ላክ ማለት ግን እንችላለን ማለት ነው። ሁለተኛ በአንቲ ስንሰራ ለምሳሌ አልማዝ ፈነውኪ ብሩረ ነዋየ ብንል ወይም መጽሐፈ ማለት እንችላለን። አልማዝ ፈነውኪ መጽሐፈ አልማዝ መጽሐፍሽን ላክ መጽሐፍ ላክሽ ማለት ነው። መጽሐፍን ላክሽ መጽሐፍ ስለሚል አልማዝ መጽሐፍን ላክሽ ማለት ነው ትርጉሙ። ስለዚህ በአልማዝ በሚለው ቦታ ላይ በሚለው ስም ላይ የሚገባው መራሂ ማን ነው? ለምንስ ይህ መራሂ ይገባል የሚለው እስኪ የሚነግረኝ ማውራት የምትችሉ ቶሎ ንገሩኝ። አንቲ መራሂ ነው የሚገባው። ፈነውኪ ነው የሚለው። ፈነውኪ የሚለው አንቲን ወይም አልማዝን ስለሚያመለክት ማለት ነው። ስለዚህ አንቲ ፈነውኪ መጽሐፈ። በጣም ጥሩ አቻሜለ በትክክል መልሱታል። የሚገባው መራሂ አንቲ ነው። ለምን ከተባልን ደግሞ ፈነውኪ ላክሽ ይላል። ማን ብለን ስንጠይቅ አንቺ አንቲ የሚል መልስ ስለምናገኝ ማለት ነው። ስለዚህ አንቲ ፈነውኪ መጽሐፈ በማለት እንገልጻለን ማለት ነው። ይሄኛው ኮፒ ላድርገውና አንቲ ፈነውኪ መጽሐፈ በማለት መግለጽ እንችላለን። አንቺ መጽሐፍን ላክሽ በማለት እንችላለን መግለጽ እንችላለን። ጥያቄ ማድረግ ከፈለግን ደግሞ አንቲ ፈነውኪኑ መጽሐፈ አንቺ መጽሐፍን ላክሽን ብለን ን ፊደል መጨረሻ ላይ ሲኖረው ጥያቄ ይሆናል ማለት ነው። አንቲ ፈነውኪኑ መጽሐፈ አንቺ መጽሐፍን ላክሽን ብለን ስንጠይቅ አሁን ይሄ ምላሽ የሚፈልግ ጥያቄ ነው ማለት ነው። ከላከች አዎ ትላለች ማለት ነው። ፈነውኩ ፈነውኩ አዎ ላኩ በማለትም መግለጽ ይቻላል ማለት ነው። ሌላኛው አንትሙ ነው። በአንትሙ ደግሞ እናንተ አረፍተ ነገር ትሰሩልኛላችሁ ማለት ነው። እሺ ስም ለምሳሌ እኔ ቢሰጣችሁ ኤርምያስ ወዮሴፍ። እሺ ቀሪውን እናንተ ጻፉ። በፈለጋችሁት አረፍተ ነገር እስኪ ስሩ። ሰርታችሁ የሚገባው ደግሞ ማን እንደሆነ ትነግሩኛላችሁ። ኤርምያስ ወዮሴፍ ሆሩ ሀበ ቤተ ክርስቲያን ይላል ሲያልቅ። የሚገባው መራሂ ደግሞ ውእቶሙ ሆሩ ሀበ ቤተ ክርስቲያን ይሆናል። እሺ በጣም ጥሩ። ኤርምያስ ወዮሴፍ ሆሩ ሀበ ቤተ ክርስቲያን ሀበ ቤተ ክርስቲያን
ወይም እንዳይረዝምብን ከኒሳ እንበለው። ኤርሚያስና ዮሴፍ ወደ ቤተክርስቲያን ሄዱ ብላናለች። የተሰራው በማን ነው? በውእቶሙ ማለት ነው። በጣም ጥሩ። ውእቶሙ ከዛ ሆሩ ሀበ ከኒሳ እንላለን ማለት ነው። ጥሩ ነው። በጣም ጥሩ። ነገር ግን በአንትሙ መራሂ ነበር ያልኩኝ። ግሱን ቀይሯልና ሆርክሙ እናደርገዋለን። ስለዚህ ሆሩ የሚለው ምን ይሆናል ማለት ነው? ክሙ። በጣም ጥሩ። ኤርምያስ ወዮሴፍ ሆርክሙ ሀበ ከኒሳ እንላለን ማለት ነው። ከዛ ከታች ምን ይሆናል ማለት ነው? ሀበ ከኒሳ። ውእቶሙ የሚለው ግን ይጠፋል ማለት ነው። ስለዚህ ምን ይሆናል? ምን ይሆናል ፍቅርተ? አንትሙ በጣም ጥሩ። ሆርክሙ ሀበ ከኒሳ። በጣም ጥሩ። አንትሙ ሆርክሙ ሀበ ከኒሳ እንላለን ማለት ነው። በአንትን መራሂ አረፍተ ነገር የሚሰራ በራሳችሁ የፈለጋችሁ አንትን ሆርክን ሀበ ከኒሳ። በጣም ጥሩ። አንትን ሆርክን ሀበ ከኒሳ በማለት ይሰራል ማለት ነው። ነገር ግን አንትን ለሚለው ስም አስገቡ ከተባል የምንፈልገውን ስም ማስገባት ይቻላል። ለምሳሌ ወአገሬ ማለትም ይቻላል። ሆርክን ሀበ ከኒሳ ወደ ቤተክርስቲያን ሄዳችሁ ማለት እንችላለን ማለት ነው። በአነ ስንሰራስ በአነ ይኸው እኔ እንደዚህ አደረኩ ብለን የራሳችንን ስም መግለጽ ነው። ለምሳሌ ስሙን ይገልጽና ትክክል የተለመደ አይደለም ግን መግለጽ ይቻላል። አነ ሆርኩ ሀበ ከኒሳ ሀበ ከኒሳ ማለት ይቻላል። እኔ ወደ ቤተክርስቲያን ሄዱ። ስሙን ደግሞ ያው ይሄንን የሚገልጸው ሌላ ሰው ሄደ በማለት እንጂ እኛ ስለራሳችን ያናክል። ለምሳሌ አበበ ከሆነ አበበ ሆርኩ ሀበ ከኒሳ፣ አበበ ወደ ቤተክርስቲያን ሄድኩ አንልም አይደል? በዚህ መልኩ ግን ከታች አነ ሆርኩ ሀበ ከኒሳ፣ ንሕነ ሆርነ ሀበ ከኒሳ በማለት መግለጽ ይቻላል ማለት ነው። ምናልባት ከአነ ቀጥሎ ስሙን ማስከተል ይችል ይሆን? እሱ ይቻላል። አዎ አነ አበበ፣ እኔ አበበ ወደ ቤተክርስቲያን ሄዱ። አነ ሳሙኤል እያለ ስሙን አነ ሀና፣ አነ አገሬ፣ አነ አቻሜለ እያለ የራሱን ስም መግለጽ ይቻላል። በዚህ መልኩ እንጠቀማለን ማለት ነው። እንግዲህ ነባር አንቀጽ ወይም አስ እንደ ቨርብ ቱ ቢ የሚያገለግሉ ናቸው መራሕያን። እነሱን ትንሽ ሰፋም ስለሚል በቀጣይ ክፍለ ትምህርት እንመልከታቸው መሰለኝ። እንደ መግቢያ ግን አንድ ሁለት አረፍተ ነገር እንይና ቀጣይ በደንብ እናያቸዋለን ማለት ነው። መምህር በንህነ ጊዜስ እኔና እንትና ሄድን ምናምን እንደዛ ማለት ይቻላል? ይቻላል። አዎ ንህነ አቤል ንህነ አቤል ወኤልያስ ሲል ሆርነ ማለት ይቻላል። እኛ አቤልና ኤልያስ እንደዚህ አደረግ እንደዚህ ሆነ በማለት መግለጽ እንችላለን።
እሺ ነባር አንቀጽ ነባር አንቀጽ እንደ መግቢያ ለቀጣይ እንዲያገለግለን እንጂ ሙሉን አናይም። የመሆን ግስ ይባላል። የመሆን ግስ በእንግሊዘኛው ደግሞ ቨርብ ቱ ቢ የምንላቸው ናቸው። እነሱም ኢዝ፣ አም፣ አር እያልን የምንጠቅሳቸው ናቸው። እነዚህ ነባር አንቀጽ በመባል ወይም ነባር አንቀጽ በመሆን የሚያገለግሉ 10 መራሕያን ናቸው። 10 መራሕያን ነባር አንቀጽ በመሆን ሲያገለግሉ ያላቸው ትርጉም ከተውላጠ ስም የተለየ ነው። ውእቱ ስንል በነባር አንቀጽነቱ ነው፣ ነበር፣ አለ፣ ኖረ እየተባለ ይፈታል፣ ይተረጎማል። ውእቱ የሚለው ደግሞ በተውላጠ ስምነቱ እሱ ተብሎ ይተረጎማል። ስለዚህ አሁን የምናየው እንደ ነባር አንቀጽ በመሆን ወይም ነባር አንቀጽ በመሆን ሲያገለግል የሚለውን ስለሆነ ለምሳሌ አንቲ አንቲ የሚለውን እንተውና ግራ እንዳያጋባችሁ ከማለት አንጻር ነው። አይሰማም መምህር። ውእቱ የሚለው መራሂ ከሌሎች መራሕያን ጋር ሲገባ የሌሎች 10ሩንም መራሕያን ትርጉም በመያዝ ይፈታል ማለት ነው። ይህም ማለት አንቲ ማለት አንቺ ነው። አንቺ ካልን በኋላ ነሽ እንላለን። አንተ ካልን በኋላ አንተ ውእቱ ስንል አንተ ነው አንልም፣ አንተ ነህ። የመጀመሪያው ወይም ባለቤቱ አንተ ስለሆነ ነህ በማለት ውእቱ ይፈታል። አንቲ ውእቱ አንቺ ነሽ። ምክንያቱም አንቺ ካልን በኋላ ነው አንልም፣ አንቺ ነሽ ስለምን። አንተሙ ውእቱ ብንልም አሁን እናንተ ናችሁ በማለት ውእቱ በ10ሩም ይፈታል። እሱን ቀጣይ እናያለን። ነገር ግን መጀመሪያ ውእቱ የሚለው ነው በመባል እንዴት ይፈታል የሚለውን በምሳሌ እንመልከት። መጀመሪያ ካነሳሁት አይቀር በዛው ከማጠፋባችሁ ቅር እንዳይላችሁ ከማለት አንጻር ነው የገለጽኩት እንጂ ቀጣይ እናያቸዋለን። እግዚአብሔር መሐሪ ውእቱ ብንል እግዚአብሔር መሐሪ ውእቱ እግዚአብሔር የሚለው ምንድነው? ስም አምላክ ነው፣ የአምላክ ስም ነው። ውእቱ የሚለው አሁን እዚህ ላይ እሱ ተብሎ ሳይሆን የሚተረጎመው እግዚአብሔር መሐሪ ውእቱ ስንል እግዚአብሔር ይቅር ባይ ነው ተብሎ ይፈታል ማለት ነው። ማርያም ወላዲተ አምላክ ይእቲ ብንል ይእቲ የሚለው መራሂ ደግሞ ናት ተብሎ ይተረጎማል ማለት ነው። ልክ እንደዚህ ውእቱ ነው እንዳልነው ይእቲ የሚለው ይእቲ ናት፣ ውእቶሙ ናቸው እየተባለ ይፈታል። ስለዚህ ማርያም ወላዲተ አምላክ ይእቲ ስንል እመቤታችን ቅድስት ድንግል ማርያም የአምላክን የወለደች ናት በማለት ይተረጎማል። በዚህ አረፍተ ነገር ላይ ይእቲ የሚለው እንደ ነባር አንቀጽ በመሆን አገለገለ ማለት ነው። ተውላጠ ስም ቢሆን ግን እሷ ተብሎ ይፈታ ነበር ማለት ነው። ነገር ግን ነባር አንቀጽ በመሆን ስላገለገለ ናት ተብሎ ይተረጎማል ማለት ነው። በዚህ መልኩ እናያቸዋለን። ቀጣይ የአሁኑ እንደ መግቢያ ነው ማለት ነው።
ድምፅ የለም። እሺ ውእቱ ይእቲ ውእቶሙ ውእቶን አንተ አንቲ አንትሙ አንትን አነ ንህነ ናቸው። እነዚህ በስም ቦታ በመግባት ያገለግላሉ ማለት ነው። በስም ቦታ በመግባት ሲያገለግሉ ግን ውእቱ የሚለው እሱ ተብሎ ይተረጎማል። ይእቲ እሷ፣ ውእቶሙ እነሱ ብዙ ወንዶችን፣ ውእቶን እነሱ ብዙ ሴቶችን፣ አንተ አንተ፣ አንቲ አንቺ፣ አንትሙ እናንተ ብዙ ወንዶችን፣ አንትን እናንተ ብዙ ሴቶችን፣ ንህነ እኛ፣ አነ እኔ በማለት እንጠቀማለን ማለት ነው። እንደ ነባር አንቀጽ ሆነው ሲያገለግሉ ደግሞ ውእቱ ነው፣ ይእቲ ናት፣ ውእቶሙ ናቸው ወንዶች፣ ውእቶን ናቸው ሴቶች፣ አንተ ነህ፣ አንቲ ነሽ፣ አንትሙ ናችሁ ወንዶችን፣ አንትን ናችሁ ሴቶችን፣ አነ ነኝ፣ ንህነ ነን በማለት ይተረጎማል ማለት ነው። ውእቱ ደግሞ ከአስሩ በተለየ የአስሩንም መራሕያን በመያዝ የሚተረጎምበት ሁኔታ አለ። እሱም ከሌሎች መራሕያን ጋር አብሮ ሲሆን ማለት ነው። ያም ማለት ለምሳሌ አንተ ውእቱ፣ አንተ ውእቱ ህብስተ ሕይወት ምንል አንተ ውእቱ ህብስተ ሕይወት። ስለዚህ አንተ ካልን በኋላ አንተ የሚለውን መራሒ ከተጠቀምን በኋላ ውእቱ የሚለውን ተጠቀም። ስለዚህ የመጀመሪያው መራሒ ባለቤት በመሆን ያገለግላል። ቀጥሎ የሚመጣው ሁለተኛው ደግሞ ማሰሪያ አንቀጽ በመሆን ያገለግላል። አንተ ውእቱ ህብስተ ሕይወት፣ የሕይወት ህብስት አንተ ነህ ተብሎ ይተረጎማል። ስለዚህ አንተ ያ ማለት ውእቱ በዚህ ቦታ ያገለገለ ነህ ተብሎ ነው የተፈታ ማለት ነው። ነህ ተብሎ ሊፈታ የቻለበት ምክንያት ደግሞ መራሂው ባለቤቱ አንተ ስለሆነ ነው። አንቲ ውእቱ ተስፋሁ ለአዳም ይላል። እዚህ ላይም አሁን አንቲ ውእቱ ተስፋሁ ለአዳም አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት ይላል። አባታችን ቅዱስ አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ ተብሎ ይተረጎማል። አንቲ የሚለው አንቺ ምን በመሆን ያገለገለ ተውላጠ ስም። ውእቱ ምን በመሆን ያገለገለ ነባር አንቀጽ። ትርጉሙስ ነሽ ተብሎ ይፈታል ማለት ነው። ይህንን ቀጣይ በደንብ እናያቸዋለን። ለዛሬ የነበረን ትምህርት ይህ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ያልገባችሁ ጥያቄ ካለ መጠየቅ ይቻላል።